ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ ወደ ድሬዳዋ ልንሄድ ነው። የምር በጣም ማለት ድሬን እንደዚህ በስም በፎቶ ደግሞ በቪዲዮ ነው የማውቃት እና በጣም ማየት መፈልጋት ሀገር ነበረች እና ዛሬ እንግዲህ ተሳክቶልኝ ልሄድ ነው ማለት ነው። ከአሁን ሰዓት ጀምሮ ያሉኝን እንዳለ ነገር ቀርጽላችኋለሁ። እዛ የሚኖረኝንም ቆይታ በደንብ ለእናንተ ለተመልካቾች አሳያችኋለሁ ማለት ነው። እና ደግሞ በጣም በእኔ ስም የተከፈቱ ፌክ አካውንቶች አሉ እና የዩቱብ ቻናሎች ማለት ነው አሉ እና የኔ ትክክለኛ ዩቱብ ቻናል ይሄ ቅድስት ለሜሳ የሚለው ይሄ አሁን የምሰራቸው ቪዲዮዎች የሚለቀቅበት ብቻ ነው ማለት ነው። እና እስከዛ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በጣም ወዳችኋለሁ። እዛ የሚኖረኝን ቆይታ በዛውም ሀረርን ማየት አለው ብያለሁ። እንግዲህ የሚኖረንን ቆይታ አብረን እናያለን። ወዳችኋለሁ። ግሪ በቅርቡ እንገባለን ያለሽ የድሬዋ ጉብል ይባላል። ድሬ ልገባ አሁን አፋር ነው ያለነው። እስኪ አፋር ነው ያለሰኝ እኔ አፋር ነው ያለነው። እቺ መስመር አፋር ድሬ የምርስ ከደስ ጎጎ በጣም ያራቃብኝ። አሁን እልም ያለ በረሃ ላይ ነን አፋር ላይ ማለት ነው። እዩት። ኤኒዌይስ ድሬ እንገናኝ። ወደ ድሬ ልንደርስ ወደ ስንት ተጋድመሽ ተነሳሽ። አሁን ጨለንቆ ደርሰናል። ጨለንቆ አካባቢ ነን። እስኪ ስንት ኪሎ ሜትር ነው የቀረ? ማክሲመም ስንት ኪሎ ሜትር ይቀረናል? 50 አሁን ጨለንቆ ነው 500 ምናምን ኪሎ ሜትር ይውላችሁ ከአዲስ አበባ ርቀን ሄደናል። የምር በጣም የውቴን ቦታ ድሬ ተገናኝ በሀሳብ ሳላውቀው ደንገጎን ጭርሼ ገባ ድሬ መጋላ ድሬ ጉዳይ አለኝ አልጨርሰው ከምወደው ከድሬ ሰው አባዘን ውጣ ወደ በልጭንቀት ድሬ እንግዳዋን ትቀበልበት ድሬ ከዚራ ነው ቤቴ። ለማንኛውም ድሬዳዋ ገብተናል። እኔ ገና ድሬ ስገባ የመጀመሪያ ጊዜ ነው። አይቻት እራሱ አላውቅም። አሁን ግን ከዚራ ነን ያለነው። አክቹሊ እኔ ደግሞ አውቀዋለሁ። ስለዚህ እናስጎበኛለን። አስከትለም አክቹሊ እናስጎበኙ። ለማንኛውም ጀስት ፎር ዘ ፈርስት ታይም ካየነው የድሬዳዋ የድሮ አራዶች የሚሆኑበትን ቦታ እናያለን። ከዚራ ማለት ነው። ስለዚህ አሁን ወደ ከዚራ እንሂድ። አብራችን ቆዩ። እሺ ከዚራ ደርሰናል። አሁን መሀል ከዚራ ላይ ያለነው ይሄው ማሳያ ነው። እኔ ዛሬ እንደነሰረው ግን ቶታሊ ከተማው እንዴት ነው? አዲስ አበባ የኮሪደር ልማት አለ። እዚህም እንደዛ እየሰሩ ነው እና በጣም ብዙ ነገር ፈርሷል። ለምሳሌ ድሬዳዋ ተብሎ የተጻፈበት ቦታ ሙሉ ያው እዛ ጋር ካያችሁት አዙርላችሁ አይታይም፣ ጭራሽ ፈርሷል። ይሄ የድሮ የባቡር ጣቢያው ነው። ምንም ይታይ ነገር የለም። አክቹሊ ማለት እንዳለ ተበላሽቷል። በጣም ያበሳጨው ግን ያው ዘረ ድሬዳዋ የሚለው ከታያችሁ ማለት ነው። ኤኒዌይስ ከዚራ እቺን ትመስላለች። ለምን ተቃለ እዛ ሆኜ
በቃ ማለት ድሬ በጣም ሩቅ አድርጌ ስለማስበው ይሁን አላውቅም። 500 ኪሎ ሜትር ርቀት ነው ከአዲስ አበባ። ኤኒዌይስ ብቻ ከዚራችን ትመስላለች። ይሄ የመጀመሪያው ባቡር ነው መሀል ድሬዳዋ ላይ ያለው ማለት ነው። ብቻ እስኪ ቀጣዩን ፓርት ደግሞ እናሳያችኋለን። ቀጣዩን ከተማ አክቹሊ ቀጣይ የምንሄደው ማለት ነው አዋራው ወደ አይነስ ገባ ኮኔን የሚባል ቦታ አለ እዚህ እኔ ድሮ የማውቀው ማለት ነው። እዚህ ነበር 4 ወር 5 ወር ስለተቀመጥኩኝ እኔ አውቀዋለሁ። እኔ የመጀመሪያ ለዛ ነው እና የድሬዳዋን ባቅላባ ያልቀመሰ ሰው ቅመሱት፣ ብቻ አክቹሊ ቅመሱት። ኤኒዌይስ ምንም ሰጅስት ሌላ ማድረገው ነገር የለም፣ ቅመሱት። እኛ አሁን ወዴት ነን? ወደ ኮኔል ወደ ባቅላባ ቤት እንሄዳለን ማለት ነው። አብረን እንበላለን። ምን ኤኒዌይስ እንሂድ በቃ። እሺ እስከዛ እንግዲህ ባቅላባ ቤት እስከምንደርስ ድረስ እኔ ግን ያገረመኝ ነው በጣም ቀዝቃዛ ነው ምናምን እና እግዚአብሔርን አሁን እንዲህ በጣም አየር የሚነፍሰው ራሱ ሞቃት። እኔ እንዲህ ለብሼ 32 ነው የሙቀት ልኬት እንደሚያሳየኝ ከሆነ ማለት ነው። አንቺ አባኪ 23 ማክሲመም። በጣም ነው የሚሞቀው በጣም ነው። በዚህ ሰዓት እንዲህ ከሞቀ ሰፉ ቀለይ ግን የምትገርም ሀገር የምትገርም በጣም የምትገርም ሀገር ነው። እንኳን መጣው ማርያምን በጣም ነው ደስ ያለኝ። እዚህ መቅረቴ ነው እኮ ነው መዘረሽው እዚህ ጥይሽ ልጅ እዚህ ብዘርናቅ ያለ ባይዘዊ እስካሁን ስንት ሰው እንዳቀፋት ስንት ሰው ደስ እንዳለኝ በጣም ግራ ከተጋብቻለሁ ማርያምን። ግን በስተመጨረሻ እስኪ ደርሰናል። አብረን እናያለን። እኔ አካሄዱ ልጠፍቶብኛል ማርያም፣ ግርግር አይመስለኝም ነበር። እንግባና አብረን ነው። እሺ እሺ ቆይ ለብራሃም ሌላ ቤት አለ መስለኝ። አልጃቢር ጣፋጭና ሚኒ ማርኬት ነው የሚለው እኮ እና ይሄን ማለት ያኛው ተዘግቷል ተባለ። ውሃ ሰማያዊ ማለት ይሄ ነው የሚለው። እንግዲህ ውሃ ሰማያዊ ከዚህ ሌላ የለም። እሺ ነው በመብሩህ ጉፌ አይደለም ግርግር አለ። አንድ ልግዛና ወር ላሳያችሁ። እሺ ባቅላባችንን ገዝተናል። በጣም ግርግር ነው እና በጣም ሰው ይበዛል እዚህ አካባቢ። ለዛ እዛ መብላት ስላልቻለን አሁን የሆነ ቦታ እየፈለግን ነው። ኤኒዌይስ ብቻ ቁጭ እንበልና ባቅላባውን እናሳያችኋለን። እስከዛ ባይሆን እንዴት ነው በጣም ሆሊስ ነገር አለ እዚህ አካባቢ፣ እሱን ላሳያችሁ። እውነትም ሰው እዚህ መጥቶ መቼም ብቸኝነት ማለት በጣም ግርግር ያለው ራስ ማዳመጥ ቾሽ በጣም ግርግር አለ። በጣም ግን ህዝቡ የሚገርም ነው፣ የሚገርም ህዝብ። ግን እዚህ ዝም ብለህ ሂጂ ነው የሚያስብልህ። የምን ታክሲ ቾሽ ይዩት፣ ቦታው እንዳለ ይዩት። እሺ ባቅላባውን ገዝተናል እንዳላችሁ። ባቅላባችን ዘመተና ሌላም ነገር ገዝተናል። አሳያቸው። ስናየው አዲስ ነገር ምን እንደሆነ ስለማይታወቅ ምን ነው ለሞከረ የገዛ ነው። ቶታሊ ባቅላባው ከታች ያለው ክፍቹ ባቅላባው ባቅላባው የድሬ ትክክለኛ ባቅላባ ይሄ ነው። ኤኒዌይስ ቴስት አውት እናድርገው አብረን። እስኪ ነው እስከመሽ ምንድን ነው የሚመክል ጉርሽ ነው እንዴ? ኧረ ክፈው
እኔ ድሮም አውቀዋለሁ። በጣም ይጣፍጣል። በጣም አሪዱ ማለት ነው። እና እዚህ ኮኔል በጣም የድሮ የሚባሉ አባቶች አሉ። እነሱ ነው እንዴት ነው የሆነ ከነሱ እየተወራረሰ ነው የመጣ ሱቅ አለ። አንዱ ሱቅ ብቻ ነው ያለው። ሌላው ቦታ አክቹሊ ያው አሁን በቅርብ የተከፈቱ ናቸው። ግን ባቅላባ ቤት ስትቀጣ የሚያሳይሽ ድሬዳዋስ እንዳለ እዚህ ኮኔል ያለው ሁለቱ ሱቅ ነው ማለት ነው። እና ድሬዳዋ ደግሞ መጣችሁ እንዳለ ሞክሩት እንላለን። ተመችቷል? ተመችሽ? ማይኩን ተቀበል። ደስ ይላል በጣም ኤኒዌይስ እኛ ባቅላባችን እናጣጥም። ስለዚህ በጣም ይገርመናል። ባቅላባ እየበላን ነው አክቹሊ እዚህ ጋር እና አያውቀንም። ሰውዬው ቶታሊ አያውቀንም። ብቻ ቤቱ ብቻውን እየበላን ስለሆነ የሆነ ሻይ ያዘን ቁጭ ያልን ነው። ባቅላባውን ለመብላት ቦታ ስለሌለ ሻይ ያዘን ቁጭ አለን እና አብሽ ጠጡ ግድ ነው ብሎ ምንም የማስከፍላችሁ ነገር የለም እንኳን ደህና መጣችሁ ነው ብቻ ብሎ አብሽና ሳምቡሳ አንድ ላይ ያቀረበልን ማለት ነው። ለምን ማመጣለው ብሎ እውነትም እንደሚባለው የፍቅር ሀገር ናት። ወለ ምንም ነው እኔ ወይዘኛ እናጣጥም ምግባችንን ዛሬ ደግሞ ሐረር መተናል ታለም ማለት ነው። አብራችሁ ቆዩ። የሐረር የመጀመሪያው በር የጀጎል ግንብ እንዴት ነው የሚያምረው! በጣም ነው የሚያምረው። እግዚአብሔርን በጣም ማለት አሰብኩት። በማታ ደግሞ ይሄ አካባቢ እንዴት ሊያምር ነው! ሙሉ ደግሞ ይሄ እንዴት ነው አዲስ አበባ ላይ ያው እንዴት ነው ህንጻዎች ላይ እንዳለ ማለት ነገር ላይት አለ፣ እዚህ ሙሉ መብራት አለ። ሲመሽ አሰብኩት ብቻ እንዴት እንደሚያምር በጣም ነው የሚያምረው። ኤኒዌይስ ቪዲዮን ሳላጠፋው እንዳለ ላሳያቸው ወደ ውስጥ በጀጎል እንግባና ውስጥ በደንብ ነው ግን ይላችሁ ታያችኋል ብዬ አስባለሁ። ይሄ ጀጎል በር ነው ሲከፍት አንቺ سلام حربي يمر دايما حبيبي ولي لو بتوني كنت نكسب بيتحاز على قبيلة እንዳትጠፊ قرني افريكا بعداج بي እሺ እስኪ ቆይ ማርያም ባንዱ ውስጥ ገብተን እንግባና እናሳያቸው። ቆይ መስቀጣ መጀመሪያ መድኃኒዓለም እንሰለው ፊት ያረር መድኃኒዓለም አለ እሺ ይሄ እንዴት አባቱ እንደሚያምር ከሁሉ አናቂዎች ጋር በረሰላም እየተዋወልከልን ያዳን የሚለብሰው ሰዓት ደግሞ እዚህ ባና ነው የሚታየው። ድሬዳዋ እንዳለ ፍቅር ነው የሚታየው። ሀና ነው የምትባለው። እዚህ ደግሞ ያዳን ድሬዳዋ እንዳለ ሀና ነው። እዚህ ሀረር አንደኛ ቀኝ ሲልም ወይ ድሬ ውስጥ እንዴት ይመስላል ሐረር በጣም የሚያምረው ሶሽሊ እና ጀስት አሁን በስልክ ነው አክቹሊ ግን የሆነ በአካል ለመሆኑ ለሚያዩ ሰው በጣም ነው ግሬስ ያለው። በጣም ሙሉ ታሪክ ነገር ነው ግን ታድሷል። የምር ዛሬም ማትቆጩ በቦታ ነው መታችሁ ብትጎበኙት። በዚህ ነው መሰለኝ። እሺ ቆይ እንሻገርና ከጠፋንም ጠፋን ነው እንግዲህ እስከምን ጠፋ መውጫ እናጣን። በአንዱ ገብታችሁ ወደ አንዱ ይወጣል።
ያዳን ሀና የሚል አንድ ተገኘ። ይሄ አክቹሊ ይኸውላችሁ ዝም ብዬ በአንዱ በር እየገባን ነው። በቃ እንዲህ ነው ሙሉ መንገዱ ሀረር። እስኪ ከፊት መግለጫ እየሰጠሽ ነው አናውቀውም። እኛም የመጀመሪያችን ነው ግን እኔ አይደለም የመጀመሪያ ነግሬሻለሁ። እነሱም መስያለሁ በፊት እዚህ ጋር ድረስ እርግጠኛ ነኝ እዚህ መቼም በቀንጅብ የለም። በየከተማው ማለት ከተማው በየቦታው የተጻፈው ነገር ላሳያችሁ። አክቹሊ በደንብ ከታያችሁ ይላችሁ ሲቲ ኦፍ ፒስ ይላል። ወርሳችን ነው በቃ እንደዚህ ነው ሲያምር ቦታው። ዝም ብለን ባስወጣም መንገድ እንወጣለን። የሆነ ይዛኔ እዚህ ይለኛል ለማየት እንትን ስለ ያየሁትን አንቺ እንዳትወድቂ ደግሞ እሺ። እዚህ የሰው ሀገር ላይ ጥቂሽ ነው የሚሄደው። እስኪ አስወጣ ና ወይ እንውረድ። በዚህ ጋር እንውረድ። ይዩት ሙሉ መንደሩን በቃ እንደዚህ ነው። ግን የረሃብ ስሜት እየተሰማኝ ነው ለምን የፍቅር መንገድ ነው። ይሄን ቦታ ደግሞ እስኪ ነው ይሄን በጣም ያማኝ ታሪካዊ ቦታቸው ነው። እንደዚህ በቃ ግድግዳ ላይ ምናምን ነው የሚሰሩት። ይሄት እንደዚህ ውስጥ ነው። በእኔ ይሄን በኋላ ታያለሽ ትሄጂበታለሽ። ሂጂ ይልሻል። በቃ ነጭ ነገር ስታይ ነጭ ነገር ባየው ቁጥር ሂጂ ይሄት በቃ ሙሉ ከተማው ደስ ሲል ውስጥ ነው ማሬ ምንስ ታድሎ እዚህ የሚኖር ሰው ግን ሸዋል ኢድ ይላል። እዚህ ጋር ደግሞ ፌስቲቫል ምናምን እንጃ እንደ በዓል ምናምን የሚያከብሩበት ቦታ መሰለኝ። አይሮን ነው እስላሞች ሀረር እዚህ ጋር ይላል። ትንሽ ጋር ድንገት ተቀመጭ ነው ላይምሽ ሲቲ ኦፍ ፒስ በቃ የትም ቦታ ያለችው በቃ የትም ቦታ ማለት ነው። ነገሩ ይገባቸዋል፣ በደንብ ነው የሚገባቸው። ኧረ አንቺ ተይ ለቤተሰቦች ነገር እያወራሽ እንጂ በጣም ደስ ብሎኝ እኔ ብቻዬን እንጂ ራሱ እያረክ ያለሁት በጣም ወደ ቦታው ደስ ይላል። በጣም ሲል በኢየሱስ ፎቶ ለምን አልሳሽም ግን እዚህ ጋር ለፖስት የሚሆንሽ? እስኪ ይሄኛው ደግሞ አንዱ በራቸው ነው መሰለኝ። እስኪ ቆይ ይሄ ጀጉል 5 ብር ነው ያለው ይመስለኛል። ከነሱ በሮች ውስጥ ይሄ አንዱ መውጫ ነው። እስኪ እዚህ ጋር የተጻፈው ምንድነው ማየት ይቻላል? እስኪ ሀረር ጀጉል በግንብ የታጠረ ጥንታዊ ከተማ ዓለም አቀፍ መካነ ቅርስ አክሱሚያ በር ይላል። አዎ እኮ ይሄ ሌላኛው በር ነው። ያው በቃ ተመልሼ ነው እዚህ ቶታሊ ብቻ በጣም ነው የሚያምረው ቦታዎቹ እንዳለ ማለት ነው። እስኪ ምን ሙዚየማችን ነው አላውቅም። ያምር ምንድን ነው የሚለው? የሆነ እንትን ሙዚየም ሳይሆን እንትን ቤተ መንግስት ነው ነገር መሰለኝ። የድሮ ነች። እንዴት ነው ብቻ እንደዛ ነገር መሰለኝ። እስኪ ነኝ በዚህ ጋር እንግባ። ደግሞ ይኸውላችሁ ውስጥ ለውስጡ ማለት ነው ግን በእግራችሁ ወደ ያስገባችሁ ነገር ሲገቡ ነው በጣም የተለያየ ነገር መጣች እንጂ ጭራሽ አውቀ ነው ምናምን አይደለም። ኧረ ባጃጅ መሀል ገባ። አሁን እንዲከቦት ነው ማለት ነው። ተቀለለ ቪዲዮ ላይ እንደሚያሳዩት ነው ይሄንን ያገኘሁት። እንደውም ድሬዳዋ እንደተቀያየሩ ነገሮች ነው ምናልታ። ይሄ ግን እንደዛው ድሬዳዋ እኮ በቃ ጀስት የሚታይ ነገር አለ ግን እንደ ሀረር አጥቶ መስታይልሽ ከአስፋልት ወጣ ብሏል ማለት አስፋልት ላይ አዲስ አበባ ዘመነን ስንል
በጣም እንትን ያለው በጣም ብዙ ቤተ መንግስት ያሉት የድሮ ማለት ነው ነገስታቶች ምናምን ነገር እና ይሁን በቃ ተዘግተው ለእንትን ነው የሚቀመጡት እንደ ሲኒማ ቤት ምናምን ይሆናሉ። የተለያዩ አይነት ኮንፈረንስ ነው ሲዘጋጅ በቃ እንደ ቦታ ላይ የሚያዘጋጁት። በየበሩ ያሉት ተክሎች ያልገባም ችግር የለም ያሻና እሺ አና ሀተደስሲ እስካሁን ደግሞ ወደ ሸዋብር እየሄድን ነው። እናያታለን ሸዋብር ስጋ የሚያበሉበት ቦታ ነው እና ታዲያለሽ ለከልሽም ፀጉርሽ ይዞሽ ሄደው እዚህ ጋር ብቻ መስጊድም አለ ምናምን ነገር ነው። እዚህ ጋር ነው በቃ ያውት እነዚህ ነው የሚያበሉ እዚህ ጋር ነው እንጠይቅና እሺ አይሮን እንዴት እንደምትጠለቅ ግን ማርያም ነው ያለቅልሽ ምን ቪዲዮ ነው ከሩቅ ያስፈራል። ግን ማርያም ቦታው እንዴት አባቱ እንደሚያው የሆነ እግዚአብሔር እዚህ ጋር ነው እንዴት ነው ወይ ኪዳነ ምሕረት ያው በቃ ስጋ እዚህ ይፈጫል። አማራ ካባል ሰላም እንት ነው ጃሞራ አብያ በቃ እስኪ ቆይሽ እንዴ ይዞሽ ሄዶ ግን በጣም እና ከዛ እበላለሁ ይሄና ካቢ ከዛ ጋር ስገዝሽ ትቆማለሽ። በጣም ትሽል ያርጉልሽ። ቆይ አልፈራም እና ትሞክሪያለሽ። ቆይ አንዴ እሺ እዛ ጋር ያለው መንግስት ተመስገን እግዚአብሔር ይመስገን ሄደን ያወለን ደህና እሺ አመሰግናለሁ። አንደርናቂዎች እዚህ ያስቸግሯት ሰው እያመሰገናት በጣም ነው ደስ የሚሉት። በጣም ያው አሞሮቹ እዚህ ያሉ ማለት ነገር ስጋ ማብላት ጀምሪ በቃ አሞራ ሳይሆኑ ቁራ ይሆኑ ምን ጋር ይገባኛል ብቻ አሞራ ይብልና ብላ ማን ነው? እሺ እስኪ አሞራ ላብላ ብላለች። ሞክር እሺ ስጠኝና አፋርጊ ይችላል ልዘርጋው አትይ ይወደማል ወደማል ግቢ ቆይ እሺ አንዴ ሳውቄታን ነገር ነው ያልኩት። ምን ያስፈራሻል? እየፈራሁ እኮ ነው። መጣሽ? እሺ ቆይ እሺ አውላ ይኸውልሽ ግን በቃ ከፀጉሬ ላይ ጠጋበይ አራት ሺህ እዛ ጋር ጠጋበይ ነው መሀል ሻሽ አይወስዱትም እንዲህ ሊያዘ ምንም አያረጉሽም አይወስዱትም እንዴ እሺ ቆይ እንዲህ ልበል ካቶይ ፊቴንስ ቢት አረይ ምንም አደርገው ግን አይደል በጣም ልብ እንዴት እንደሚመጣ በጣም ደስ የሚለው ቦታው ወይ በጣም ማርያምን አስታራቂ መንገድ ወደሚባለው ቦታ እየሄድን ነው። በጣም ብዙ የሚታይ ነገር ነው ያላት የእውነትም ነገር ግን እኔ ማውቀውን ብቻ ነው ማሳያት ማውቀውን ብቻ ነው ታያችሁ። ይባላው ቦታቸው እንደዚህ ነው ሁሉም እንደሚታየው ሁሉ እጇን ደህና አድርጎ ነው የጋጠላት ማርያም ብዙም አይደለም ግን ትንሽዬ ይሄ እንዳለ ያፉ ቅርጽ ቁጭ አይደለም ግን ደስ ይላል። ደስ አለኝ ጌታ። አንዳንዴ ነው የሚያስፈራ ነገር መሞከር ደስ ይላል አይደል? በጣም ያስፈራል እንጂ ቁራ ማብላት አስፈራው እንደተለ እሺ ልጅ ነው የጭንቅላቴን ምን ያለማንኩት ማብላቴ ጭንቅላቷ ላይ ቁጭ አድርጋ ይስተራ ነጀደሽት እስካሁን ግመል ይለየ
ግመል ግመል ልጋልቢ ነው እሱ ልብ እኮ ነው ግመል ታዲያ ይጋልባል ዛሬ ልጅ ወድቀሽ ዛሬ በወድቅም የደስታ ነው አይደል አስታረቂ መንገሪቱ ጋር ብዙ ይቀረናል እሺ አሁን ከማን ጋር አንቺ ኦኬ ካሪና በታሽሽኝ ምን ከማን ጋር ልትታረቂ ነው ይሄ ማን ጋር ስለበሰጨው ኧረ በማርያም ሲያምር መብርሃንን አማሬ ምን በጣም ደግሞ እንደዚህ አይደለም ራሱ ሙቀቱ የሚያስቀምቀት አይደለም ሙቀት የለም አክቹሊ ሙቀት ጀምርኩ ሐረር ቀዝቃዛ ነች በእንቱ ነው እኔ እንደውም ፈርቼ ነበር ምን መሰለኝ አስታረቂ መንገድ ይሄ ነው ይራስ ይመስላል በጣም ጠባብ ነው በጣም የሚያምረው ቦታው በቃ እቺ ናት እቺ አስታራቂ መንገድ የምትባለው ጥበቷ አክቹሊ ወደሱ ይነካካል በስትክክል እስኪ ግቢ ይሄ ጋማለ በቃ እቺ አስታራቂ መንገድ በጣም የሚያምረው ቦታ መጣሁኝ እቺ ነበር በቪዲዮ ማለት እኮ አንቺ በጣም ግን ፀሐይ ብራይት ነውና እንትኑ ሊመጣልኝ አልቻለም ላይቱ ማርያምን እስኪ ቆይ አሁን በጣም ቶታሊ ጥቁር ብለሻል አሁን እንዲህ ስትጠጊ ነው የምትታየው ምን ይሻላል ትሻላች አሁን ታሪካቸው ደስ የሚለው ግን አሁን ምን ወደ የሚባለው ሙዚየም ነው ምን የሚባል ሙዚየም ነው ሀክቱራምቡ ኧረ ሂጂ ድመት ነሽ በእናትሽ ድመት እንዴ ነብር አየሽ መሰላት እንዴ ድመት ይናሩን ተሰለፈልኝ አውጪ ይልሽ ምን ያህል ቦድ ኮኔክት ነው የበራ ነው ሀክቱራምቡ ምን ሀክቱራምቡ ሙዚየም ይባላል ትራንሽ ኦኬ ሀክቱራምቡ የሚባለው ማለት ነው አንድ ፈረንሳይ ነው እንግዲህ የሐረርን ገጽታ በፎቶ አስቀምጦ የሄደ ፈረንሳይ ነው በ16 አመቱ ሲመጣው እሱ ያስገነባው ሙዚየም ኦኬ በካንሰር ምክንያት ወደ ሀገሩ ተመልሶ እዛው ሞተ ደን በሱ ስም የተገነባ ሙዚየም ነው እና እሱ ያነሳቸው ፎቶዎች አሉ አይደል ያው ነው ያኛውስ ምንድን ነው ኦኬ ሜካፕ ቤታቸው ነው አደረች ሚለሽ ካሜራ ጀባስ ካሜራ ወዲህ ነው መንገድ ስተን ነበር ምንድን ሲታረቅ ቪዲዮ ሀክቱራምቡ ደረሰ ሀክቱራምቡ ስሙ ራሱ ደስ ኦኬ ኡዶኬሽ ሀክቱራምቡ ይኸውና ማዕከሉ የማዕከሉ ስም ይኸውና ይሁት ግቢስኪ ሰላም ነው ጋሺ እንዴት ነው
ይሄን ይመስላል። ማየት ይቻላል። እሺ አይ ውስጡን ማየት ይቻላል። እሺ እናመሰግናለን። በጣም የሚያምረው ቦታው በጣም ትሬሽ ሊያምር የምር ነው። እንደውም ባለፈው እንኳን የምር እንደዚህ የሆነ ያዩት ቪዲዮ ነበር እሱ ላይ ያዩት ነገር አሁን እያዩ ያሉት ወይ በጣም ጓደኞችሽ ጥሎሽ ሐዋሳ በሄዱ እኔ መጣሁ አንቺ ጥለሽ አርሻ አረና ድሬ መጣሁ። ሰላም ነይ። እሺ ማለት አይተን ነው የምንወጣው። እሺ እና ቴንክ ዩ። ይኸውና ቤተ መንግስቱ ይሄን ይመስላል። ኢሚርስ ኦፍ ሀረር ይላል እዚህ ይመስለኛል የመሪዎች ስም ነው። ከ969 ጀምሮ ሲመሩ የነበሩ እዚህ ጋር ይሄን ማየት ትችላላችሁ። ቤቱ ሙሉ ይሄ ነው። ታቸውም እንደው ታሪው ሳሳከተከለው ይመስለኛል ይሄኛው ነው የሚባለው። ሀረር በጣም ብዙ ነገር ጽፎ ያስቀመጠና ይሄ ቤተ መንግስት ለሱ ነው የተገነባው በሱ ስም ይመስላል። በ16 አመቱ ይደልሃል ልጅ ነው እዚህ ጋር ራሱ እኮ 16 አመቱ ይሆናል የመጣው። አስጎብኚ ሂዱ ወይ ያስጎብኚሽ። እሺ ያው እኔም ገና የመጀመሪያ ነው። አንተን አስጎብኚ ለዛ በደንብ ንገርልኝ። ቦታው በጣም ነው ደስ የሚለው። ያቺ ድሮቹ እንትኖች የነበሩበትን እኮ ያ አያማምሩ። ያው ድሮ ሀረር ስትሰራ ስትገነባ ያው እዚህ ጋር ጀጎል ሲገነባ ምናምን መሰለኝ ከወራ ያድኗት ምናምን ነገር ምናምን ያው አቡዝ ያለ ምናምን። እስኪ ነው ወሬ እንጠና ደግሞ ላይ እንጠና እናሳያችሁ። እሺ አብረን ሹን ቆዩ። በጣም ከሚባለው በላይ ማለት እንዴት ነው በጣም ስልጣኔ ላይ እንኳን የደረሱ ሰዎች እንደዚህ ሊሰሩ አይችሉም። ፍሬሽሊ ይሄው እዚህ ጋር ራሱ የተጻፉ ነገሮች አሉ። ይሄ እሱ ፎቶ ከስራ አለ። ይሄው ኦኬ ፎቶ በየቦታው ነው ያለው። እሺ ሰላም ዋላችሁ። አንተም መሰለኝ ይሁት ኧረ አንቺ የሆነ ቻይና ምናምን የገባን መሰለኝ ሌላ ታሪክ ማለት ነው። ያው እዚህ የተቀመጡ ዲዛይኖች ምናምን ነገር አሉ። እሱን እንዳለ ፎቶዎቹን አነሳቸው። አሁን የሁሉ ፎቶዎች ይሉሽ እሱ አንዴ ግቢ አትንኪ ዳርዳሩ ነው በዚህ ውጪ። ይሄ እንዳለ ፈረንሳዩ ያነሳቸው ፎቶዎች ናቸው ይመስለኛል። እዚህ ጋር ራሱ አለ እና ይሄ ካሁን በዚህ አጋጣሚ ነኝ ታዩኛላችሁ። እስካሁን አልገባሁም። እዩት ቤተ መንግስቱን እና ይመስለኛል እሱ በካንሰር ህመም ከዛ በኋላ ታሞ ከኢትዮጵያ ወጣ እና ሀገሩ ሄዶ እሺ እዚህ አድናቂዎቿ ትንሽ እያሞጋገሷት ነው። እሺ እዚህ ጋርም ደግሞ እስኪ ምንድን ነው ባዶ ክፍል ነው። በቃ እሱ እንዳለ እዚህ ጋር ያነሳችሁ ሀረር አጠቃላይ ከላይ ሆኖ መሰለኝ ያነሳት እዚህ ጋር ማለት ነው መሰለኝ። መብራት ጠፋ። በጣም ነው ደስ የሚለው ሰዎች ላይ የሀረራ ጉብል ወላሂ እነሽ ለዛሬ ሀረር ተወላጅ መስል እንግዲህ ሀረርን እንደዚህ ያያናት ነው። አክቹሊ ብዙ ከዚህ በኋላ የሚቀረን አይመስለኝም። ወደ ድሬ ትንሽ ቆይተን እንመለሳለን። ከዛ ደግሞ ከዚህ ቀጥሎ የሀረር ባህላዊ ምግብ አለ፣ ግን እሱኛ መብላት አንችልም። በጨጓራ ስጋ ነው የሚሰራው አሉ። ኦኬ ያ ደግሞ ጾመኛ ነን አንችልም። በሚቀጥለው ስንመጣ እናሳያችኋለን። ወይስ አሁን ብዙ አይቀር ምንድነው ተደብቀሽ ወላሂ ያማታል እንዴት ይስታ። እሺ አሁን ምን ምረበብ ናሽ ስሙ ጠፋኝ። ናክቱማሩ ነው ያለው። አይ አክቱማሩ ኤኒዌይስ እዚህ ያለንን ጉብኝት ጨርሰናል።
እሺ እንግዲህ እዚህ ጋር 1881 ብቻ ከ19 ክፍለ ዘመን ጀምሮ እስከ 18ኛው ክፍለ ዘመን የገዙ ነገስታት ምናምን ስም ዝርዝር ነው ቅድም ያየነው። ኤኒዌይስ እሺ ጨርሰናል። እዚህ ያለን ጉብኝ እናመሰግናለን አዳሪዎች። የወረጂ እዚህ ከስናፍላምሽ ወታምሪ ወታፍሪ እሺ ሀረር ያለሽን ቆይታ እንዴት አይተሽዋል? ኢቭን እንደዚህ አይነት ቦታ ያላል መሰለኝም ነበር። አሁን ልጅ ሲያሳየን ያየሁትና በጣም ነው ደስ የሚለው። በትንሹም ቢሆን የሀረርን ታሪክ ከማውቀው በደንብ እንዳውቃት አድርጎኛል። እያንዳንዱ ምስል የነበረበትን ቦታ ነው የሚናገረው። የነበረውን ያለፈው ወደ ላይ መውጣት ደክሞኛል። ለዛ ነው እንጂ እንደዚህ ይወጣል። በጣም ደከመን እኮ በጣም ብዙ ነው የሄድነው። ደግሞ ምንድነው እንትኑ ወደ ወርታች ስትወርዱ ችግር የለውም። እያንዳንዱ ውስጥ ለ ኤኒዌይስ ሀረር ያለንን ቆይታ በዚህ መልኩ እያገባደድን አይ ዶንት ኖ እንጃ እኔ አላውቅም። ብቻ እዚህ ጋር ስዕል አስቀምጠዋል። ብቻ ብዙ አይቀረንም፣ እየጨረስን ነው አሁን። እየጨረስናት ነው ባንዴ መተን። ማክሲመም አንድ ሰዓት ይፈጅባችሁ ነው የምሬን ሙሉ ሀረርን ለማየት። በጣም ጩጭ ነሽ። በጣም ግን በጣም በጣም የሚገራርም ቦታ ነው ያላት። እግዚአብሔር በጣም እንኳን መጣን። እንዴት አባቱ የሚያምር ይሄ ምንድን ነው? ቱርኪሽ ሙዚየም። ለምን በቱርክ ስም የተመዘገበው? ኦኬ የቱርኮች ቦታ ነው ይሄ። ከዛ መንግስት ተሰጣቸው ማነው ዝም ብሎ ገብቶ ሰብሮ ይገቡ ነበር። ኦኬ ከዛ ቱርኮች ወጡበት ወደ ሀገሩ ተመለሱ። ከዛ ለባላት ሊም ተሰጣ። ከዛ ቱርኮች ኦኬ ስለዚህ ለዚህ ነው የቱርኮች ቦታ የሆነው። ይሄ የቱርኮች ሙዚየም ነው የሚባለው። ይሄ ቤተ መንግስቱ የቱርኪሽ ሙዚየም ነው። የዛኔ ሜቢ ተሰደው ገብቶ ምናምን ነበር መሰለኝ። እና ለነሱ የተሰጠን በግዛት ነገር ነው ማለት ነው። ቱርክኛ እዚህ ይማራሉ። ኦኬ እዚህ ያው ቋንቋ ይማራሉ። የቱርክ ቋንቋ አምስቱ በሮች ኦኬ ከሱ ውጪ ኦኬ አንድ ለስ ያኛውን አይተናል። ያኛውን አይተናል። አይ ሁለቱን አይተናል። ይሄን አይተናል። ለምሳሌ ይሄኛውን አይተናል። ይሄኛውን አይተናል። ኦኬ ሶስቱን ያላየነው ሸዋብሪት ነው። አሃ የዚህኛው እቺ ሸዋብሪት እሺ እስኪ እናያለን። ከስንመጣ ላይ እናየዋለን። አስመድ ኦኬ በሀደርኛ ምንድነው? አስመዲንበሪ አሬ ማርሽ በል ያስገባዋል ውስጥ ተስኩ አንድ ሰው ማርሽ ሚለኝ እንደጣ ይውቴኝ ስለኔ ይሄ ኢንተርኔት ተመቸኝ። ኢንተርኔት በጣም የሚያምረው አንቺ አረ ስለታኝ እዚህ ነው ያለኝ። ተመችቶሻል ታዲያ? ተምሪን ተመችቶሻል? ወይ በጣም በጣም ነው የሚያምረው። እስኪ ቆይ የቱርክ ባንዲራ አለ እዚህ ጋር ይቀየራል። ምን አይነት ከለር ነው የሚሆነው? ማየት እንችላለን አሁን። ኦኬ ሾው ሲቀመጡ እንደው የትኛው
በስም ብቻ እስኪ እዚህ ጋር የሚጠቀሙበት ሚኒሊክ የተዋጋበት ኦኬ ጎራዴው ኦኬ አንድ ሰው የሚበላው ይሄን ሁሉ ጎበታ አንድ ሰው የሚበላበት ስጋ ሳይበላሽ አንድ ስጋ ሳይበላሽ አበባ እየጨመቁ የመንዙማ ወርቅ ማስቀመጫ ነች። ወርቅ ማስቀመጥባታል። በጣም አይቀስባታል። ኦኬ እንደ ጉርጓድ ነች። ራት አይገባም። አዎ ያው እንግዲህ አትታገለም ወርቅ ይቀመጣል ማለት ነው። አዎ ያው ተሰብረዋለህ። ብዙ ጊዜ የአፈር ኩባያ ብርጭቆ ምናምን ሰጥተዋል። ሲበድሩ አለላይ ቆርጠሽ መስራት ዝርያው ጠፍቷል። ችላ በማለታቸው ማለት ነው። ያላገባች ሴት ካለች እናትዬን ሰርታ ታስቀምጣለች። የሰባ ጊዜ ትሰጣለች። ኦኬ ይሄ ደግሞ የሴቷ ነገር ደግሞ ጋር ይሄ ሴት ጫማ ማለት ነው። የንጉሱ ሚስት ወተት መጥጫ ይሄ ሁሉ ተነቦ ነው ከዛ የሚቀበረው። በጣም ነው ደስ የሚለው። ለም ስሚለው ግቢው ግራን የሚያጋባው ሰዎች ሊግ ያው አይወጣም
አብሽናሪ ይሄ አክቹሊ የቱርኮች እና የሀረሪዎች ጥምረት ያለበት አንድ ትልቅ ቤተ መንግስት ነውና ይመስለኛል ጦርነት ጊዜ ምናምን የሀረሪን መንግስት ቆንጆ ቦታ ነውና አመት ሞልቷል። የቤተ መንግስት ነው አሁን ከታደሰ 9 በጣም ብዙ ታሪካዊ ነገሮች አሉት እንዳወራሁላችሁ ማለት ነው ቅድም ቪዲዮ ላይ ለማንኛውም ይሄን ቲፕ ሰብስክራይብ ያደርጋችሁ እናመሰግናለን። ሀረሪያ ሰላም የቱርኮች አበባ ነው ወደ ነጭ ቅድም ቀይ ቀለም ይቀየራል። እናመሰግናለን። ሰላም ዋሉ። ብር ያለሽ ዛሬ ተገልብጠሽ በግቢያችን ውስጥ ነበር። ፀጉርሽ እየተካሄደ ውጪ ለሞጭሽ አዘር የድሬ ጉዟችንን ጨርሰን ዛሬ ወደ ሸገር ልንመለስ ነው። እየተመለስን ነው። ባይ በረችን ጀመር ከድሬዳዋ አየር መንገድ ወደ